የ5 ሚሊዮን ብር ታሪካዊ የኤምኤምኤ ግጥሚያ ሁለቱም ተስማምተዋል። የሴዶ እና የጆኒ የኤምኤምኤ ፍልሚያ ይፋ ሆኗል። ትልቁ ዜና ደግሞ ሁለቱም ተፋላሚዎች ለግጥሚያው ፈቃደኛ መሆናቸውን ገልጸው መስማማታቸው ነው። ይህ በሀገራችን ለሁለተኛ ጊዜ የሚካሄደው የኤምኤምኤ ፍልሚያ በኢትዮጵያ ብሎም በምስራቅ አፍሪካ ታሪክ ከፍተኛውን የገንዘብ ሽልማት የሚያስገኝ ታላቅ የስፖርት ኩነት ሆኖ ተመዝግቧል። የሽልማት ዝርዝር ለአሸናፊው 4 ሚሊዮን ብር፣ ለተሸናፊው 1 ሚሊዮን ብር። ይህ ግጥሚያ በኢትዮጵያ ለሁለተኛ ጊዜ መዘጋጀቱ ስፖርቱ በሀገራችን እያደገ መሆኑን የሚያሳይ ሲሆን፣ ወጣቶች ወደ ስፖርቱ እንዲሳቡና ፕሮፌሽናል ስፖርተኞች ተገቢውን ክፍያ የሚያገኙበትን መንገድ ለመክፈት ትልቅ ምሳሌ ነው። የውድድሩ ቀን በቀጣዮቹ 4 ወራት ውስጥ ተፋላሚዎች ሴዶ ቪኤስ ጆኒ ሁለቱም እሺ ብለዋል። ፍልሚያው እጅግ ብርቱ እንደሚሆን ይጠበቃል። እናንተስ የዚህ ታሪካዊ ግጥሚያ አሸናፊ ማን ይሆናል ብላችሁ ትገምታላችሁ? ሐሳባችሁን በኮሜንት አጋሩን።